በትክክለኛ መንገድ እስከጀመርን ድረስ ፈተናው የሚያቆመን አይሆንም። ወደፊት ርቆ ለመስፈንጠርም በተወሰነ ደረጃ ወደ ኋላ መጓዝ መንደርደር ይጠይቅ ይሆናል። አሁን በእኔ እምነት ህዝቡም መንግስትም በትክክለኛው መንገድ መጓዝ ምርጫ እንደሌለው፣ ትክክለኛው መንገድ ማለት መስከን፣ ራስን ማሸነፍ፣ ራስን መግዛት፣ መሰብሰብ፣ መደመር፣ በጋራ ሆኖ ትልቅን ሀገር የማሻገር ኃላፊነት መሆኑን ህዝቡ የተገነዘበ ይመስለኛል። መንግስትም ብዙ ልምድ አግኝቷል። በዚሁ እንሻገራለን ብዬ አስባለሁ። ማሰብ ከምንችለው በላይ ድሎች የተገኙበት ነው። ሀያል የሚባሉ ሀገራት ባሉባቸው ግጭቶች ለእርቅ እና የኛን ኢንተርቬንሽን የጠየቁበት አመት ነበር። በኤዥያም በአሜሪካም በሚታዩ ግጭቶች ውስጥ ኢትዮጵያ ድርሻ እንዲኖራት ተጋብዛ የሞከረችባቸው መድረኮችም አሉ። እጣ ፈንታችን የሚወሰነው በእኛ ውሳኔ ነው። ኢትዮጵያውያን በተደመረ ሀሳብ ነጋችንን መወሰን እንችላለን። ዋናው ጉዳይ የኛ ውሳኔ ነው። እናሸንፋለን ብለን ከወሰን መሻገር እንችላለን። ወደ ሙላት የሚጓዝ ሰው ጎደሎ አለበት ወይም የለበትም የሚል ክርክር አይነሳም። የሰው ልጅ የሚሞትበት ዓላማ ከሌለው የሚኖርበት ምክንያት የለውም። ሀብት ብቻውን ሙሉ አያደርግም። መደመር ዳይናሚክ ስርዓት የሚፈጥር ነው። አንድ ስፔሲፊክ ኢሹ የሚመልስ አይደለም። ፍቅር ከፍተኛው ሞራል ነው። ኢትዮጵያን ለማሳደግ ብቃትና መሻት የሌለው መሪ ኦሮሚያ ማሳደግ አይችልም። ቢኮዝ የማሳደጉ የብልጽግና ተውት ካለው እንኳን ለኢትዮጵያ ለአፍሪካም የሚበቃ ሀሳብ ሊያመጣ ይችላል። የመታመን ተውት ያለው ሰው በሳይዝ አይወሰንም። በአስተሳሰባችን በአቋማችን ከተቀራረብን ተጨማሪ አቅም እናገኛለን።